ተጠናቀቀ። እነሆ የ22 ዓመት ጥበቃ ጊዜው እንደ አውሮፓውያኑ አቆጣጠር 2003-2004 አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈበት የውድድር ዓመት ነበር። በኢትዮጵያን አቆጣጠር 1996 ከ22 ዓመት በፊት አርሰናል በፕሪሚየር ሊጉ ታሪክ ወርቃማውን ዋንጫ ያሸነፈበት ዓመት ነበር። አርሰናሎች ያንን የፕሪሚየር ሊግ ዋንጫ ካሸነፉ በኋላ የ22 ዓመታት ጥበቃቸው በትናንትናው ዕለት በርንማውዝ እና ማንቸስተር ሲቲ ባደረጉት ጨዋታው 1-1 ከተጠናቀቀ በኋላ የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆናቸውን አረጋግጠዋል። የ2003-4ቱንና የ2025-26ቱን አርሰናል በወቅቱ የነበረውን የተጫዋቾች ዝርዝር በስፋት ምንቃኝ ይሆናል። የቡድኑ ጉዞ ወይም በሁለቱ አሸናፊ ቡድን ውስጥ የነበረውን የጉዞ ሂደት ምንቃኝ ይሆናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ። በቅድሚያ የ2003-4ቱን የአርሰን ቬንገሩን ቡድን በፓትሪክ ቬራ አምበልነት የሚመራውን አርሰናልን እንቀኛለን። በዛ የውድድር ዓመት አርሰናል የመክፈቻ የፕሪሚየር ሊግ ጨዋታውን በሜዳው ጠባቡ ሃይበሪ ስቴዲየም ኤቨርተንን 2-1 በማሸነፍ ሲጀምር እስከ 38ኛው ሳምንት ድረስ ምንም አይነት ሽንፈትን አላስተናገደም። በመጨረሻው በ38ኛው ሳምንት ጨዋታ ሌስተር ሲቲን 2-1 በማሸነፍ ውድድሩን አጠናቀቀ። የውድድሩም ሻምፒዮን ሆነ። አርሰናል በወቅቱ ካደረጋቸው 38 የፕሪሚየር ሊግ ጨዋታዎች 26ቱን በማሸነፍ በ12ቱ ጨዋታዎች አቻ በመውጣት 90 ነጥቦችን በመሰብሰብ የፕሪሚየር ሊጉ ሻምፒዮን ሲሆን 73 ጎሎችን አስቆጥሮ 26 ጎሎች ብቻ ነው የተቆጠሩበት። አርሰናል በዚያ ውድድር ዓመት አምበላቸው ፓትሪክ ቬራ ነበር። የቡድኑ አሰልጣኝ ፈረንሳይ አርሰን ቬንገር ሲሆኑ በወቅቱ በአርሰናል ቡድን ውስጥ የነበሩ ጥቂት ተጫዋቾችን ለመጥቀስ ግብ ጠባቂ ጀርመናዊ ያንስ ሌማን ሲሆን ተከላካዮች ዴቪድ ሶል ካምቤል፣ አሽሊ ኮል፣ ኮሎ ሀቢብ ቱሬ፣ ሎነር ኢታሚ ማየር፣ ማርቲን ኪዮንን የመሳሰሉ እንደ አለት የጠነከሩ ተከላካዮች ነበሩት። አማካይ ክፍሉ ላይ ግዙፉና አይበገሬው ፓትሪክ ቬራ፣ ጊልቤርቶ ሲልቫ፣ ኢዱ ጋስፐር፣ ሮበርት ፔሬዝ፣ ፍሬዲ ዩምበርግ፣ ሆዜ አንቶኒ ሬስን የመሳሰሉ ተጫዋቾች ነበሩት። ከፊት መስመሩ ላይ ቴሪ ዳንኤል ኦንሪ፣ ዴኒስ ቤርካምፕ እና ኖዋን ኮካኑን የመሳሰሉ ተጫዋች ነበሩት። አርሰናል በፕሪሚየር ሊጉ ታሪክ በዘመናዊ እግር ኳስ የማይደገመውን ታሪክ ጽፎ ነው ያለፈው። እስካሁንም ያንን ታሪክ መፈጸም የቻለ በፕሪሚየር ሊጉ የትኛውም ክለብ የለም። ምንም አይነት ሽንፈትን ሳያስተናግድ የፕሪሚየር ሊጉ ዋንጫ በማሸነፍ የወርቅ ዋንጫ የተሸለመው ብቸኛው ክለብ አርሰናል የሰሜን ለንደኑ ክለብ ነው። የ2025-26 የፕሪሚየር ሊጉ ሻምፒዮን አርሰናል ሆኗል። ትናንት ምሽት በቫይታሊቲ ስቴዲየም በርንማውዝ ከማንቸስተር ሲቲ ጋር ባደረጉት ጨዋታ 1-1 መጠናቀቁን ተከትሎ ፕሪሚየር ሊጉ ሊጠናቀቅ አንድ ጨዋታ እየቀረው አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑን አረጋግጧል። የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆኑት አርሰናሎች በዚህ የውድድር ዓመት የመጀመሪያ የመክፈቻ ጨዋታቸውን ያደረጉት ወደ ማንቸስተር ከተማ አቅንተው በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን አሸንፈው 1-0 አሸንፈው የጀመሩ ሲሆን በዚህ የውድድር ዓመት እስካሁን 37 የፕሪሚየር ሊግ ጨዋታዎችን አድርገው 25ቱን ሲያሸንፉ በ7 ጨዋታዎች አቻ ተለያይተው 5 ሽንፈቶችን አስተናግደዋል። የመጨረሻ ጨዋታቸውን በለንደን ሸለረስት ፓርክ ስቴዲየም ከክሪስታል ፓላስ ጋር የሚጫወቱ ይሆናል። አርሰናል በዚህ የውድድር ዓመት በ37 የፕሪሚየር ሊግ ጨዋታዎች 69 ጎሎችን አስቆጥሮ 26 ጎሎች ተቆጥሮበት 82 ነጥቦችን በመሰብሰብ የፕሪሚየር ሊጉ ሻምፒዮን መሆኑን ከወዲሁ አረጋግጧል። አርሰናል በዚህ የውድድር ዓመት አዲስ ታሪክም ሊጽፍ ከጫፍ ደርሷል። በ38ኛው ሳምንት እኚህ ታሪኮች ወይም እኚህ አጋጣሚዎች ማይከሰቱ ከሆነ በፕሪሚየር ሊግ ዋንጫ ያሸነፈ ብቸኛው ክለብ የሚያደርገው በፕሪሚየር ሊጉ ታሪክ በውድድር ዓመቱ ምንም አይነት የቀይ ካርድን ሳይመለከት ሻምፒዮን የሆነና በፕሪሚየር ሊጉ ታሪክ
በራሱ በአሸናፊው ቡድን ላይ ምንም አይነት የፍጹም ቅጣት ምት ሳይሰጥበት ሻምፒዮን የሆነው ቡድን አርሰናል ለመሆን 90 ደቂቃ ብቻ የሚቀሩት ይሆናል። የዚህ ቡድን ዋና አሰልጣኝ ስፔን የሳን ሴባስቲያኑ ተወላጅ ሚካኤል አማርቲያን አርቴታ ሲሆን የቡድኑ አምበል ኖርዌይ ማርቲን ኦዲጋርድ ነው። አርሰናል በወቅቱ በዛ በ2003/4 የውድድር ዓመት ሜዳው ይጠቀምበት የነበረው ሃይበሪ ሲሆን ሃይበሪም 38000 ተመልካቾችን ብቻ ነበር የሚይዘው። በ2006 እንደ አውሮፓውያን አቆጣጠር አስመርቀው በአርሰን ቬንገር አናጭነት ስራውን ጀምሮ ምርቃቱን ያደረገው ስራውንም የጀመረው በ2006 ነበር። ግዙፉ ኤምሬት 62337 ተመልካቾችን የሚይዘው ኤምሬት ስቴዲየም በታሪኩ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ ያሸነፈው አርሰናል በኤምሬት ሆኗል ከ22 ዓመታት በኋላ። የዚህ ቡድን አምበል ማርቲን ኦዲጋርድ ሲሆን በቡድን ውስጥ ያሉት ተጫዋቾችን ለመጥቀስ ያህል ግብ ጠባቂው ዳቪድ ራያ ሲሆን ተከላካዮች ጋብሪኤል ማጋላይሽ፣ ዊሊያም ሳሊባ፣ ጁሪየን ቲምበር፣ ሪካርዶ ካላፊዮሪ፣ ፔሮ ሂንካፒ፣ ሉዊስ ማይል ስኬሊ፣ ክሪስቲያን ሞስኬራ፣ ማርቲን ኦዲጋርድ፣ ማርቲን ዙቢሜንዲ፣ ሚካኤል ሜሪኖ፣ ካይ ሃቨርት፣ ቪክቶር ኬሬሽ፣ ጋብሪኤል ማርቲኔሊ፣ ሊሳንድሮ ትሮሳርድ፣ ኖኒ ማዱኬ እና ማክስ ዶማንን የመሳሰሉ ወጣትና ተስፈኛ ተጫዋቾች ያሉት አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ በማሳካቱ አዲስ ታሪክ አዲስ ምዕራፍን ጽፏል። ለመላው የአርሰናል ደጋፊዎችና የአርሰናል ቤተሰቦች እንኳን ደስ አላችሁ። ዋዛ የስፖርቱ መዓዛ። ከፈለችን እኮ ነው እግር ኳስ እኮ ከፈለችን እኮ እግር ኳስ እኮ ከፈለችን። ምን እንደምናረግ ምን እመቤቴ ማርያም አገዘችን እኮ። አሳካ ነው እንዲህ አሳካ ነው ተሳክቷል። እሺ First time in 22 years. ጀማ ዋንጫ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፋያችሁ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቀኝ ክለብ ደጋፊዎች በጣም ነው የምወዳችሁ ማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ትንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ ማከብራችሁ። እሺ እንችላለን፣ ግን እንችላለን ጀሞ በጣም ነው
Champion,